ሰለቸኝ በእውነት ልናገር ነገሩ ሰለቸኝ ጠቁመን ነበረ አበባስ ያሞኝን ታምራት ተይዞ ፍትህን ስመኝ ዛሬም እንደ ትላንት ጠፋብን አሉኝ ጨዋታ ወይም ቀልድ መስሎ የታየኝ ስለሚናገሩት ማውራት ከበደኝ ግንባሩን ታሽግ ማየቱን ስመኝ ስላላስቀመጡት አሳስረው ፍጥኝ ታምራትን አጋዥ አጋተመው ሞኝ ደስ ብሎን ነበረ ልዑል ከአቤል ሲታይ ቅያሞቱ ተፍቶ ሲስቁ አንድ ላይ ወንጀለኛው ይዘው በደስታ ብዙ እንኳን ሳንቆይ ሁሉቱም አጠፉ በታምራት ጉዳይ እንዴት አይማሩም ከባለፈው ጥፋት አስረው ስላላዙት ከአበባ ለመጥፋት ወንጀለኛ ይዘው አሰቱም ለመንግስት በጣም ይሰለቻል ሲደጋገም ስተት ጨዋታ ወይም ቀልድ መስለው የታየኝ ስለሚናገሩት ማውራት ከበደኝ ግንባሩን ታሽግ ማየቱን ስመኝ ስላላስቀመጡት አሳስረው ፍጥኝ ታምራትን አጋዥ አጋተመው ሞኝ በእውነት ልናገር ነገሩ ሰለቸኝ በእውነት ልናገር ነገሩ ሰለቸኝ ጠቁመን ነበረ አበባስ ያሞኝን ታምራት ተይዞ ፍትህ ስመኝ ዛሬም እንደ ትላንት ጠፋብን አሉኝ ልዑል ብሎ ነበር አቤል ወሰዱት ማነው ተጠያቂው መጥፋት ለታምራት ይገባው ነበረ ለሱ ትልቅ ቅጣት ያሽሞነሞኑ ሲወስዱ ሲያመቱት ማነው ተጠያቂው መጥፋት ለታምራት ማነው ተጠያቂው መጥፋት ለታምራት ማነው ተጠያቂው ለታምራት መጥፋት ሰላም ጤና ይስጥልኝ ውድ አድማጮቼ እህት ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። በድጋሚ መጥቻለሁ። ያው በብሩኬ ዙሪያ ቢሆንም ግን አንዳንድ ነገር የምናገረው ነገር አለ። መቼም ያው እየሰማን ነው የብሩኬ ሁኔታ ያው ጥሩ ነገር የሆነ ይመስለኛል። ለምን እንደሰማችሁት እንግዲህ ሰውየው የሞተው በዛ በተነከሰ ነው የሚለውን ትንሽ የሚያስቀይር አቅጣጫ እየሰማን ነው። በጣም ደስ ይላል። ተስፋ ሰጪ ነው። ጭራሽ ታግሶት ደግሞ የሆነ መድኃኒት ወስዶ መታገሱን ስሰማ በጣም ደስ ብሎኛል። በእርግጥ በጣም ደስ ብሎኛል። ግን ምን አለ መሰላችሁ እንግዲህ እንደምታውቁት እኔ በተለይ በቅርብ ጊዜ በየቀኑ ቪዲዮ ለቃለሁ። በተቻልኩት መጠን በየቀኑ ለቃለሁ። ግን
ምን አለ መሰላችሁ እንግዲህ እነሱ ይሄ ሁሌ የምከታተለው ነገር የበለጠ ጫና ያመጣብኝ ነው በራሴ በህይወቴ በጤናዬ ላይ። ለምን በጣም ስትረስፉል ነው በቃ። በእርግጥም የሀገራችን ጉዳይ ቢሆንም ግን በየዕለቱ የምንሰማው የምናየው ነገር ለኔ ለጤናዬ ጥሩ ሆኖ አላገኘሁትም። በጣም ነው የሚጨንቀኝ አንድ ነገር አይቼ ወይም እንትን ብዬ እንቅልፍ እስከማጣት ድረስ ማለት ነው። በተለይ አሁን ብሩክ መጨረሻ ላይ የደረሰበትን ሁኔታ ስሰማና ሳቅ ማለት ነው። በተለይ ዶክተሩ መጥቶ ከተናገረ በኋላ የዛን ቀን እንቅልፍ አልወሰደኝም እና ይሄ ነገር ትክክል አይደለም ብዬ አሰብኩኝ። ይሄ ማለት የምን መሰላችሁ እንግዲህ አንድ ቪዲዮ ብቻ አይደለም። በእርግጥ እነሱ በብዙ ጫና ቢኖራቸውን እኛ እንግዲህ የብሩኬና ያለው የአቤልና ያለው የነስራይንና ያለው ሌሎችም የተሙ ብዙዎች አሉ ሚኪ ሌላ ስለኛ እንግዲህ ተመልከቱ የእያንዳንዱ ነገር በአንድ ሰው እነሱ እንግዲህ ምናልባት አንድ ሰው የተለያዩ ኬዝ ቢኖራቸውም የአንድ ኬዝ ነው የያዙት። እኛ ግን ከኋላ የምናዳምጠው በተለይ ደግሞ እንደኔ ሁሉንም ገብቶ ሸር ለማድረግ የሚፈልግ ሰው የበለጠ ጫና ያድራልና እኔ ብቻ በጣም ያሳዝናል። እኔ ለመናገር እንኳን ይከብደኛል። ግን እኔ በዚህ ሁኔታ ምቀጥል አልመሰለኝም። በጣም ለጤናዬ ጥሩ አይደለም ብዬ ስላሰብኩት ማለት ነው። ግን በምን ዘዴ እናንተንም ማጣት አልፈልግም። ይገርማችኋል በአጭር ጊዜ በጣም ቀርቤያችኋለሁ እና ከኔ መጻጻፍና ማውራት እንግዲህ አላቅም እናንተ ምን እንደሆነ ስሜታችሁ እንጂ እኔ ግን በጣም ቀርባችሁኛል ለልቤና እናንተን በቃ አልፈልግም በቃ ቆምኩኝ ማለት በጣም ከብዶኛል። ግን ካለው አንጻር ስነግራችሁ እርግጠኛ ነኝ ይሄን ትረዱታላችሁ። ለምን እናንተ ከምጽፉልኝ አንጻር ብዙዎቻችሁ ስትረስ ውስጥ እንደሆናችሁ አውቃለሁ። ብዙ ጊዜ እናወራለን እንደውም እናንተን ለማረጋጋት ሞክራለሁኝ። ግን ይሄ ሁኔታ እንደኔ ቤተሰብ ያለው ሰው ከኋላ የኔን ደህንነት ለሚጠብቅ ሰው ያለ ሰው ላይ ከፍተኛ ጫና እያሳደርኩ ነውና ይሄን ነገር እንደው ወደ ኋላ ጋፕ አድርጌ ለመተው አስቤያለሁኝ። ግን ደግሞ ከናንተ ጋር ደግሞ መለያየት አልፈለኩም። በምን ዘዴ እናንተን ኪፕ እንደማረጋችሁ አላቅም። በምን ዘዴ ወደፊት ከናንተ ጋር እንደምቀራረብ አላቅም። እስኪ እናንተ ሐሳብ ካላችሁ እስኪ ይሄንን በዚህ በኩል ነው የምትሉኝን ሐሳብ ብትሰጡኝ ደስ ይለኛል። ግን እንደኔ ግን በጣም እየከበደኝ ነው። ይሄኛው የእያንዳንዳችሁ ታሪክ ምን ሰማው በጣም የሚያናድድና አንዳንድ ጊዜ ተስፋ የሚያስቆርጥም ነገር አለው። ባለቤቴ ይሄ ስለተነከሰ ብቻ አይደለም የሚሞተው። እኔ በጣም የሚሰማኝ ወንድምየው እንደገደለው ወይም ወንድምየው እንዳስገደለው ነው እርግጠኛ ሆኜ ማወራክ። ምክንያቱም ያው ያኔ ግርግርም ስለነበር ድንጋጤውም ስለነበር በዚህ ልክ ማሰብ አልቻልኩኝም ነበር። አሁን ግን ቁጭ ብዬ ሳስብ ወደ ኋላ ተመልሼ ነገሮችን ሳስብ በእርግጠኝነት ወይ ወንድምየው ራሱን የገደለው ወይ ደግሞ በሰው ነው ያስገደለው። ምክንያቱም ባለቤቴ ተሽሎት ነበረ ማለት ጤንነቱ እየተመለሰ ነበር እንዴ ማለት በዚህ አውሬ ከተነከሰ በኋላ ባለቤትሽ አገግሞ ነበረ እርግጠኛ ነሽ? አዎ ለስራ ወጥቷል እኮ እያልኩ ነው። ባለቤት እንዴት ማለት እንዴት ታዲያ እንደዛ ከሆነ እንዴት ሊያገግም ቻለ? ወደ ስራ እየሄደ ነበር እየሰራ ነበረ። የወሰደው መድኃኒት አለ ታዲያ? የወሰደው መድኃኒት ለዚህ አለው የሆነ የሚጠቀመው መድኃኒት አለ። እንደውም እሱን መጠቀም ከጀመረ በኋላ ነው መንቀሳቀስ ራሱ የጀመረው። የሆነ በብሩኬ ትንሽ ቀለል ብሎኛል እንግዲህ በሱ አይደለም በበሽታው አይደለም የሞተ የሚለውን ነገር ሰማ። በእውነት ነው የምላችሁ በጣም ደስ ብሎኛል። እንግዲህ ሁላችንም ጭንቀት የነበር ምንድነው ይሄ ሰውዬ 10 ቀን አለው 15 ቀን አለው የሚለው ነበርና ትንሽ ይሄ ነገር ልጁ መሞቱ ቢያሳዝነኝም በሚያሳዝነው ደግሞ ጭራሽ በወንድሙ መሆኑ ቢያሳዝነኝም ግን በተለከሰበት አለመሆኑ ያው አገግሞም ስራ ጀምሮ መሆኑን ስሰማ በእውነት ነው የምላችሁ ትልቅ ደስታ ነው የሰማኝ። የሁለቱም የብሩኬም ደግሞ የዛ ልጅ ደግሞ ወንድማችንም ተነክሶ ያለው ተስፋ አለው በሚለው በጣም ደስ ብሎኛል። የሁለቱንም እንግዲህ ሰላማቸውን እድሜያቸውን ጤናቸውን ፈጣሪ ያርዝምልን እላለሁኝ። ሌላው ደግሞ እንግዲህ ምንድነው በጣም ተስፋ የሚያስቆርጥ የሚያናድድ ነገር የሆነው እንደሰማችሁት ታምራት ጠፋ የሚለውን ነገር በጣም አናዶኛል ከሚገባው በላይ። ለምን መሰላችሁ? እንግዲህ በአበበ እንዴት አድርጎ እንደተጫወተባችሁ ሁላችንም የምናውቀው ነው። እየተናገርና አስተያየት እየጻፍንላቸው ነበረ። ይሄ ሰውዬ አክት የሚያደርገው እንደ ባላገር ልክ አይደለም፣ የራሱ ድምጽ የራሱ ንግግር አይደለም፣ ትሬኒንግ ተደርጎ ነው ምናምን ብለናል። ብዙ ጥቆማ ሰጥተን ነበር። ግን ያንንም ሳይሆን ቀርቶ
ወንጀለኛን በጥሩ አድርገን ትሪት ማድረግ ነው እኛ እንትን እንዲያወጣ በማለት እሱ በልጧቸው ከነሱ አእምሮ በልጦ የሚያደርገውን አድርጎ ሄዷልና አሁን ደግሞ ይሄ ታምራት ሲገኝ እኔ የምጠብቀው በነገራችን ላይ ብሩኬ በጣም የተባረከ ልጅ ጌታቸውን እንዴት አድርጎ እንዳሳየን አይታቸዋል። ስብርብር አድርጎ ሞቱን እስኪሻ ድረስ ነው ማለት ነው። ያኛውም ደግሞ ገዳዩንም እንደዛ ይሄ ስንት ጅንሱን እየቀየረ በየቤቱ ይዘውት ይዞራሉ። እንያሽሞነ መሆኑ የሚያስቀምጡት ለምንድን ነው በሰንሰለት የማይታሰረው? ይሄ እኮ ካጠፋው ጥፋት ሞትም ይገባዋል እንኳን ሰንሰለትና በምን ደረጃ ቢያስቀምጡት ነው? እሱ ብር እንደ ወረቀት የሚያትም ልጅ ነው። በየሄደበት የሚደፋ ነው ብሩና አንድ ላታቸውን ቢያሰስታቸውና ቢለቁት በእነሱ አልፈርድባቸው፣ በፍጹም አልፈርድባቸው። ሁሉም ህይወቱ ማሻሻል ይፈልጋል። እኔ ሙቼ ለቤተሰቦቼ ለኖሩ የሚል ሰው ይኖራልና እነሱ እንዴት በዚህ ደረጃ ይሞኙና እሱን በሰንሰለት አስረው ስብርብር አድርገው እንደማስቀመጥ ጭራሽ ወጦ እስኪሄድ ድረስ ለቀቁትና በቃ ተስፋ አስቆረጠ። ይሄ ሩቲን የሆነ ነገር ዝም ብሎ እያሳደዱ ይዞ መልቀቅ ምንድን ነው እሱ? አንድ ሰው ለምንድን ነው በትክክለኛ የማይቀጣለው በወንጀሉ? ምንድነው ማሽሞንሞን እንደዚህ? እና በሁለቱም በይቅርታ በአቤልም ልዑልም ይሄን በማድረጋቸው ደስተኛ አይደለም። አቤል ሲመጣ ሲያየው እንዴት ተነስቶ ይሰባብረዋል እንደው ሽጉጥ አምጦ ገለዋለሁ ይላል ብዬ ነበር። ዝም ብሎ ነው ያስቀመጠው። ሊያንም እንደዛ ይሄንን አልጠበቅኩምና ለምን ከስሜት አንፃር ነው ይሄን ማወራው። እኛ እንደው ተነስተው ያንቋቸዋል። ለምን ያነዋ ስሜታችን እኛ እኮ ተቃጥለናል። ለዚህ እነሱ ተረጋግተው ጭራሽ እያያዙት እያሽሞነሞኑ በየቤቱ ሲያዞሩት ነው የከረሙትና ሰንሰለት የለ ምን የለ ቢያመልጣቸው በቃ ብቻ ግን ደስ አላለኝ። የበለጠ ስትረስፉል መሆን ነው እኛ ያደረግነውና ሌላው ደግሞ ወንጀለኛ እነሱ ካስቀመጡት በኋላ ማይችሉ ከሆነ ለፍርድ ለፖሊስ ጣቢያ ለሚቀጥለው አካል ነበር አሳልፎ መስጠት ያለባቸው። በእውነት ነው የምላችሁ። መንግስት ቢለቅ ወይም ከዛ ቢያመልጥ ኖሮ እኔ ይቀለኝ ነበር። ለምን እነሱ አይደሉማ፣ በእነሱ ስር አይደለም። ያ ገንዘብ ከፍሎ ነው መንግስት ነው በመንግስት ነው በሚለው ይቀለኝ ነበረ። በእነሱ እጅ ሲጠፋ ግን በጣም ከሚገባ በላይ ነው የተናደድኩት። በጣም ተሰምቶኛል። እኔ ምን እንደምላችሁ አላቅም። ለማንኛውም ውድ አድማጮቼ እንግዲህ ለዛሬ ያስኩላችሁ ይሄን ይመስል ነበረ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። መልካም ሁሉ እየተመኘውላችሁ ዛሬ በዚህ ሰናበታለሁ። ባይ